ስሜ መላኩ አጋባላለሁ። እዚህ አካባቢ ለብዙ ጊዜ ተወልጄ የሚያደኩ ነኝ። በዚህ መንገድ አካባቢ አሁን አልቋል በጥሩ ሁኔታ። ቀደም ሲል የነበረው ችግር ምንድነው? ከላይኛው ካለው አካባቢ በረጅም ርቀት ውሃው ይመጣ ነበረ። ሲመጣ ቆሻሻና የተለያዩ ነገሮችን ይዞ ነው የሚመጣው። በአሁኑ ጊዜ ግን መንገዶች አስተዳደር እዚህ መጥተው የመንግስት መስሪያ ቤት ነው ማለት ነው መጥተው በጥሩ አይነት ሁኔታ ሰርተውታል። ቆሻሻውም ተወግዷል። ቀደም ሲል ግን ለመንገድ ሰው ለመተላለፍ በጣም አስቸጋሪና በጣም ችግር ያለበት ሁኔታ ነበረ። ተሽከርካሪዎች ሁሉ ላይ በጣም ተጽዕኖ፣ በሰዎችም ላይ በሽታ ምክንያት በጣም ተጽዕኖ ያሳድር ነበር። በአሁኑ ጊዜ በጣም በተሻለና በጣም በጥሩ ሁኔታ እንደገና ፍጥነትንም በጨመረ ጥራትንም በጨመረ ሁኔታ መንገዱ ተሰርቶልናል። እኛም የሚገባውን የቀበሌው አስተዳደር የሚሰጠውን በዛ ትዕዛዝ መሰረት አካባቢያችንን አጽድተን እንገኛለን። አሁን በጣም የተሻለና በጣም ጥሩ ሁኔታ ላይ ነው የሚገኘው። ወረዳው ከፍተኛ ድጋፍ አድርጎልናል። ወረዳው ያደረገልን ድጋፍ ምንድነው? መንገዶች አስተዳደር ከኛ ጋር በመሄድ በመመላለስ ጽሁፎችን በመጻፍ ቀጠሮ በመቀበልና በቀጠሮ ሰዓት ላይ እንድንገኝ ለኛ ሁሉ ትራንስፖርት በማቅረብ ጥሩ አይነት እርዳታ አድርጎልናል። ማቴሪያሎቹንም ተከታትሎ እንዲቀርቡ አድርጎናል። ትልቅ ቱቦ አገር ውስጥ ያሉት ትልቅ ቱቦ ሁለተኛው ደረጃ የሚባለውን ቱቦ አስገብቶልናል። ስለዚህ አሁን ንጽህና አለ። ሴፍቲ ኖቶችም ይሰሩልናል፣ ይረዱናል። በዛ አይነት ሁኔታ ላይ ነው ያለነው። አሁን ሰላም ነው። ችግሩ ተፈቷል። ምንም ችግር የለም። እኛም ይኸው አካባቢያችን አንዳንድ የልማት ለውጦች እየተደረጉ ነው። በጣም ጥሩ ሁኔታ ላይ እንገኛለን። እሺ፣ ስሜ ተስፋዬ ታደሰ ይባላል። በወረዳ 3 ነው ኑሮዬ እና በአሁኑ ሰዓት እንግዲህ ይሄ የምንገለገልበት መንገድ የነበረበት ሁኔታ ለማስረዳትና አሁን የደረስንበትንም ለማሳወቅ ይመስለኛል። እና ይሄ መንገድ ከ2 ዓመት በላይ ችግር ነበረበት። በጣም ትልቅ ፈሳሽ ነበር። ፈሳሹ ደግሞ ሽታ ያለው ነበረ። ግን በወቅቱ ከወረዳው ጋር ብዙ ሞክሬያለሁ። ብዙ የተሳካ ነገር የለም። በስራ አስፈጻሚ በኩል ብዙ ታግለን አልሆነም። ችግሩ ግን እንደ ችግር ስናየው የጋራ ችግር ነው። ምክንያቱም ህብረተሰቡ በራሱ ችግር ይፈጥራል። ይሄ ቱቦ ችግር የፈጠረው በምንድነው? በአካባቢው ህብረተሰብ ቱቦ ላይ አጥሮች ነበሩ፣ ዛፍ ነበረው። ያ ችግር ገጥሞት ነበር። ከዛ በኋላ እኔ በአጋጣሚ ይሄንን እንኳን ጉዳይ ልናገር የፈለኩት እንዴት ነበረ? በምስጋና ነበር ለመጀመር የፈለኩት። ለምን? መንገዶች አስተዳደር፣ የጉለሌ አስተዳደር እንዲሁም ስራ አስፈጻሚው ሄጄ እዛ አፕላይ አድርጌያለሁ እና እነሱ ናቸው በአስቸኳይ ምላሽ የሰጡኝ። ወር ባልሞላ ጊዜ ውስጥ መጥተው ምላሽ ሰጥተዋል። ከዛ በኋላ ነው እንግዲህ ከወረዳውም ጋር አንዳንድ ነገሮች አብረው ሊሰሩ የቻሉት። አሁን እንደምናየው አምሮ የምናየው ይሄን መንገድ ያው የወረዳ አስተዳደሩ ገብቶበት የኮብልስቶን ተነጥፎ ነው። ያን ችግር ለማቃለል ግን በይበልጥ የጉለሌ መንገዶች ቢሮ በጣም አግዞናል። እኔ ማመስገን ፈልጋለሁ። በአጭር ጊዜ ውስጥ ምላሽ የሰጠኝ አካል ነው የጉለሌ መንገዶች ቢሮ። ከዛ በኋላ እንግዲህ እነሱ የሰሩት ደግሞ ከአዲስ አበባ መስተዳድር መንገዶች ጋር ነው። የእነሱንም በጣም አመሰግናለሁ። መንገዱ በተባለው ጊዜ እነሱ በወጠኑት ጊዜ አልተፈጸመም። አሁንም ያላለቁ ነገሮች አሉ። እኔ ያየሁት ምንድነው? እዚህ ላይ ከላይ ጥሩ አመራር አለ። አስተዳደሩ ጥሩ ነው። መንገዶች አስተዳደር ጥሩ ነው። የጉለሌ መስተዳድርም ሆነ የመንገዶች ቢሮ ኃላፊው እዚህ ድረስ መጥቶ አይቶልኛል። ሄጄ ቢሮ አመልክቼ መሀል ላይ ያሉት ኃላፊዎች ትንሽ የታችኛዎቹ ጥሩ ናቸው፣ ወዛደሮቹ ምናምን ምልህ። መሀል ላይ ግን ያሉት ትንሽ ስራውን እንዲፋጠን አላደረጉትም። የተጎተተውን በዛ ምክንያት ይመስለኛል። ስለዚህ አሁን በምናየው መልኩ ግን ጥሩ ሆኖልናል። ካለፈው በፊትም አውቀዋለሁ። ይሄን መንገድ የኖርኩበት ነው። ካለፈው በተሻለ መልኩ ነው የተሰራው እና ይሄንን መጠበቅ ያለብን ሁላችንም ነን። መንግስትም ህብረተሰቡም ይሄን ነገር አስቦ
ለሁለተኛው ችግር እንዳይፈጠር ቢፈጠርም ደግሞ በቶሎ እንዲፈጸም ወረዳውም አፋጣኝ ምላሽ የመስጠት እንትን ሊኖረው ይችላል። ስለዚህ ምንድነው የሚሆነው? ህብረተሰቡ ችግር ሲያቀርብ ወደ ችግሩ ቀርቦ እውነት ነው እውነት አይደለም፣ እንዴት እናድርገው፣ አቅማችን ይፈቅዳል አይፈቅድም፣ ከማን አካል ጋር እንገናኝ ማለት አለበት ወረዳ ሁልጊዜ። ለምን ህብረተሰብ ያለ ችግር አይሄድም እና እነሱ ጋር። ስለዚህ ይሄን ነገር ቢያሟሉ ጥሩ ነው። እንደውም እኔ እንዳየሁት በጣም ሽታ ነበር፣ ቀዶ በአስፋልት ላይ ይሄድ ነበረ። ይሄ ነጋዴዎች፣ የጉልት ነጋዴዎች በጣም ተጎድተዋል በዛ ሽታ። ይሄንን አፕላይ ያደረኩት እዛ ትኔጄ መንገዶች ሄጄ። ግን አሁንም ደጋግሜ ለመንገዶች ለጉለሌ መንገዶች ስራ አስፈጻሚም ጋር ገብቻለሁ በዚሁ ጉዳይ ለጉለሌ ክፍለ ከተማ ስራ አስፈጻሚ፣ እሱንም አመሰግናለሁ። ፕላስ የአዲስ አበባ መስተዳድር መንገዶች ስራ አስፈጻሚው ሄጄ አፕላይ ባረኩ ጊዜ እዚህ ድረስ መጥቶ አይቶልኝ ሄዷል። ስለዚህ እነዚህ ነገሮች ጥሩ ናቸው። አንድ ነገር ወደ ስራ ተገብቶ ተፈጸመ አልተፈጸመ አይደለም፣ መጀመሪያ ተቀባይነት ስታመለክት ተቀባይነት ካገኘ እፎይታ ታገኛለህ ትንሽ። ያ ማለት ምን ማለት ነው? መንግስትንም ታግዛለህ ማለት ነው። ግን ወረዳ እፎይታ ካልሰጠህ ወዴት ነው የምታማረረው? ወደ መንግስት ነው። ስለዚህ ያ ስለሆነ ነው። አመሰግናለሁ።